በትምህርት ቤት ውስጥ ማንም የማይደፍረውና ሁሉም የሚፈራው ጥጋበኛው ወጣት በትምህርት ቤቱ አጥር ግቢ ውስጥ ኮኪን ለ3 ሰከንዶች ያህል ብቻ በትኩረት ይመለከታታል። ይህች አጭር ቅጽበት ግን በጠባቂዎቹ ካሜራ ላይ ተመዝግባ ነበር። በሚቀጥለው ሰከንድ ኮኪ በግድ ወደ አንድ የቅንጦት መኪና ውስጥ እንድትገባ ትደረጋለች። የታገተች መስሏት በከፍተኛ ፍርሃት ብትዋጥም መኪና ውስጥ እየጠበቃት የነበረው ሰው ግን የዚያ ጥጋበኛ ወጣት እናት ነበረች። እናትየዋ ልጇ ሴቶችን እንደማይወድና ካሁን በፊት ማንንም ሴት ዞሮ እንዳላየ ታውቃለች። ሆኖም ይቺ ልጅ ሙሉ ለሙሉ 3 ሰከንዶች ያህል በትኩረት መመልከቱ ከማንኛውም ሰው በላይ ረጅም ጊዜ በመሆኑ እናትየዋ ልጇን ኮኪን እንደወደዳት ወዲያውኑ ትወስናለች። በዛው ቅጽበት ለኮኪ በአንድ ወር ውስጥ ለልጇ ፍቅረኛ እንድትሆን በሚል ትልቅ ተልዕኮ ትሰጣታለች። ኮኪ መጀመሪያ ላይ ያለምንም ማመንታት እምቢ ብትልም እናትየዋ ግን 10 ሚሊዮን እንደምትከፍላት ስትነግራት ባለችበት ትደነግጣለች። በዚያኑ ምሽት የኮኪ ሐሳብ ሙሉ በሙሉ ይቀየራል። ያንን 10 ሚሊዮን ብር ለማግኘት ስትል ያንን ጥጋበኛ ወጣት እንዴት እንደምታሸንፈው ማቀድ ትጀምራለች። ነገር ግን አብረዋት የሚኖሩት የክፍል ጓደኞቿ ያለምንም እዝነት እያፌዙባት የካምፓሱ ውቢት ንግስት ብቻ ናት ለሱ እድል ያላት እያሉ ኮኪ ግን ተስፋ ከመቁረጥ ይልቅ በደስታ አይኖቿ በርተው በዛው ቅጽበት ራሷን አንግሳ እሺ ይሁን የኔ ካምፓሱ ንግስት ሆናለሁ በማለት የክፍል ጓደኞቿን ታመሰግናለች። ብዙም ሳይቆይ ኮኪ የቅዷ መጀመሪያ ይሆን ዘንድ የሳሰጅ መሸጫ የምግብ ጋሪዋን ወደ ቅርጫት ኳስ ሜዳው ትነደዋለች። የተጠበሰውን ሳሰጅ በነሳችበት ቅጽበት በአቅራቢያው የነበረው ሰው ሁሉ በመገረም ይደነግጣል። እንዲያውም አንድ ልጅ በጣም አትኩሮ ሲመለከት በበረረ ኳስ ተመትቶ ይወድቃል። በመጨረሻም ጥጋበኛ ወጣት ኮኪን ያስተውላትና በቀጥታ ወደ እሷ ይመጣል። ኮኪ በራስ መተማመን ተሞልታ ልቡን እንደማረከችው እርግጠኛ በመሆን በቅልጥፍና ወደፊት ትራመዳለች። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንመለስ። ነገር ግን እሱ ሁለት ጣቶቹን ያነሳል። ኮኪም ሁለት ሳሰጅ መሆኑን ስትረዳ ነፍሷ ከሰውነቷ የወጣች ያህል ተሰምቷት በዝምታ ወደ ኋላ ተመልሳ ማብሰል ትጀምራለች። ጥጋበኛው ወጣት አስቀድሞ ምራቁን እያፈሰሰ ስለነበር በፍጥነት ታቀብለዋለች። እሱም ሳያቆይ መብላት ይጀምራል። ኮኪም እድሉን በመጠቀም እኔ ፍቅረኛ ከሆንኩኝ ሳሰጅ መቼም ቢሆን አያልቅብህም ስትለው ጥጋበኛ ወጣት ወዲያውኑ ውድቅ አድርጎ እኔ ሴቶችን አልወድም በማለት በግልጽ ይነግራታል። የኮኪ ልብ ቢሰበርም የ10 ሚሊዮኑ ጉዳይ ስላለባት እንደገና ራሷን አቀንታ ሳሰጅ በፈለግ ጊዜ ብቻ መልእክት ላክልኝ በማለት ስልክ ቁጥር ተለዋውጠው ክፍያ ይደርሳታል። ኮኪ በመገረም ዝም ስትል እሱ ግን በጣም የተረጋጋ ይመስላል። በመጨረሻም ኮኪ ፈንድታ እኔ ካምፓሱ ንግስት ነኝ፣ አንተ ግን ከእኔ ይልቅ ሳሰጅን ረዘም ላለ ጊዜ ትመለከታለህ ስትል ትጮኻለች። ነገር ግን ለዛ 10 ሚሊዮን ስትል እንደገና ተከትለው ትሮጣለች። በሌላ ቀን ኮኪ በድንገት አንድ ሳጥን አቅፋ ወደ ጥጋበኛው ወጣት የቅንጦት መኪና በመሮጥ እንዲያድናት ትለምነዋለች። እሱም ያንን አሳዛኝና ንጹህ ፊቷን አይቶ ይፈቅድላታል። ነገር ግን እሷ ወደ መኪናው በገባችበት ሰዓት የመቀመጫ መለያያውን ዘግቶ ወደ እሱ እንዳትጠጋና ምንም አይነት ድምፅ እንዳታሰማ ያዛታል። ኮኪ ወዲያውኑ ተቀይማ ለዛ 10 ሚሊዮን ብር ባይሆን ኖሮ ዛሬ እንኳን አላናግርህም ነበር ስትል በውስጧ ትቆጣለች። በዛኑ ምሽት ጥጋበኛው ወጣት ወደ መዝናኛ ቤት ሲሄድ ኮኪ በሚስጥር ተከትለው ገብታ በአጋጣሚ ጓደኛው እሱን ለማታለል እንዳልፈለገ በጭንቀት ሲያስረዳው ትሰማለች። ኮኪ ወዲያውኑ ነገሩን በተሳሳተ መንገድ ተረድተው ጥጋበኛው ወጣት በወንድ ጓደኛው ተከዳ የሚል ትልቅ ወሬ ይበልጥ ለመስማት ወደፊት ጠጋ ስትል እዚያው ላይ እጅ ከፍንጅ ትያዛለች። ጥጋበኛው ወጣት ደስተኛ እንዳልሆነ ሲያስታውቅበት ኮኪ በሐሳቧ ወንድ ፍቅረኛው በግድ በቤተሰብ ወደ ተዘጋጀው ጋብቻ እንዲገባ ተደርጎ መሆን አለበት ስትል ታስባለች። ይህንን እንደ ትልቅ እድል በመቁጠር በሚቀጥለው ቀን ጠዋት የዚያን ጓደኛውን መንገድ ዘግታ ስልክ ቁጥሩን እንዲሰጣት አስፈራርታ ትቀበለዋለች። ነገር ግን እሱ እንደጨረሰ ጥጋበኛው ወጣት በድንገት ይመጣል። ኮኪ ወዲያውኑ ወደ ማባበል ስልቷ ተቀይራ የሚወደውን የተጠበሰ ሳሰጅ አንስታ በአይኖቿ ጭምር ማሽኮርመም ስትጀምር ጥጋበኛው ወጣት ደንግጦ ዞሮ ይሮጣል። ኮኪ እጅ ለመስጠት ፈቃደኛ ሳትሆን ተከትለው ብትሮጥም እሱ ግን ሹፌሩ ወዲያውኑ እንዲነዳ ያዛል። ኮኪም በግርምት ቆማ የፍቅር መጽሐፍ አውጥታ ይህ በልብ ወለድ መጽሐፍ ላይ ይሰራል ለምን በሌላ ያልሰራም ስትል ብታጉረመርምም ያንን 10 ሚሊዮን ስታስታውስ ግን የመታገል መንፈሷ ወዲያውኑ ይመለሳል። ቀናት ካለፉ በኋላ ኮኪ በመንገድ ዳር የሳሰጅ መሸጫ ድንኳኗን ከፍታ እየሰራች እያለ
አንድ የክፍል ጓደኛዋ በድንገት መጥቶ በብዙ ሰዎች ፊት የፍቅር ጥያቄ ያቀርብላታል። ኮኪ በሁኔታው ብታፍርም የያዘውን የአበባ እቅፍ ስታየው አበባው በጣም የታወቀባት ይመስላል። ልክ አበባውን በደንብ ልታየው ስትል ጥጋበኛው ወጣት በድንገት አበባውን ነጥቆ ይወስደዋል። ኮኪም ይህን ስታይ ቀንቶብኝ ነው በማለት በውስጧ ብትደሰትም ነገሩ ግን እሷ እንዳሰበችው አልነበረም። እሱ የተማሪዎች ምክር ቤት መታወቂያውን አውጥቶ የፍቅር ጥያቄ ያቀረበው ልጅ ያንን አበባ የሰረቀው ከትምህርት ቤቱ ርዕሰ መምህር ሐውልት ላይ መሆኑን ያጋልጣል። ሌባው ልጅም ሲጋለጥ ፈርቶ ይሸሻል። ጥጋበኛው ወጣት ኮኪን የመጣበት የማይታወቅ አበባ አትቀበይ ብሎ አስጠንቅቋት የዲሲፕሊን ነጥብ ይቀንሳል። ኮኪ ግን ተስፋ ሳትቆርጥ የመጣኸው ለኔ ብለህ ነው ስትለው እሱም እንደተለመደው 2 ሳሰጅ ሊገዛ መምጣቱን ይነግራታል። ኮኪ በንዴት ሳሰጁ ላይ ከመጠን በላይ በርበሬ ትነሰንስበታለች። ከዛም ቀደም ሲል የላከችለትን የፍቅር መልእክቶች እንዳየ ስትጠይቀው እሱ ግን ስልኩ ተበላሽቶ እንደነበርና ምንም ነገር እንዳላየ ይነግራታል። እንዲያውም የማይረባ መልእክት ደግመሽ ከላክሽ ለትምህርት ቤቱ አሳውቃለሁ ብሎ ያስጠነቅቃታል። በዚህ ጊዜ ኮኪ መቆጣጠር አቅቷት ያደረገችለትን መልካም ነገር ሁሉ እየዘረዘረች ትጮኻለች። እሱም እንደተረዳ ገልጾ ራሱን ሲነቀንቅ ኮኪ በደስታ ጮኻ ለአካባቢ ሰው ሁሉ ነፃ ሳሰጅ ማደል ትጀምራለች። ነገር ግን እሱ በመጨረሻ ነገሩን ሲያብራራላት የመጣው የእሷ መሸጫ ድንኳን እንዳይዘጋ ተከራክሮ በየቀኑ የ30 ደቂቃ ተጨማሪ የሥራ ሰዓት ያስፈቅድላት መሆኑን ይነግራታል። እሱ ሳሰጁን ይዞ ሲሄድ ኮኪ በሐሳቧ እስከ ዘላለም ወንድ ብቻ የምትወድሁን ብላ እየረገመችው ያን የፍቅር ሙከራ እዚያ ላይ ያበቃል። በቀጣው ቀን ጥጋበኛው ወጣት የተጠበሰ ሳሰጅ ለመግዛት ብቻ የመጣ ቢሆንም ኮኪ ግን ሁኔታውን ሙሉ በሙሉ በተሳሳተ መንገድ ተረድታ ለእሷ ፍቅር እያሳያት እንደሆነ ስላሰበች በቦታው ለነበሩ ሰዎች በሙሉ ለእያንዳንዳቸው አንዳንድ ሳሰጅ ትገዛለች። አእምሮዋ አስቀድሞ በጣም ርቆ በመጓዝ ወደፊት ከሱ ጋር የሚኖራትን የሀብታም ህይወት ማለም ትጀምራለች። ነገር ግን እውነታው ሲገለጥ እሱ የመጣው ለሳሰጁ ብቻ እንደሆነ ይነግራታል። ኮኪ በድንጋጤ ባለችበት ስቀዘቅዝ ነገሩ ይበልጥ እየተባባሰ ሄዶ እሱ ከሳሰጁ ላይ አንድ ጉርሻ ቀምሶ ወዲያውኑ በመጸየፍ ይተፋዋል። በዚህ ጊዜ ኮኪ በንዴት ፈንድታ የገና ስጦታ አታገኝ፣ ሁልጊዜም ለወንዶች ብቻ ፍቅር ይያዝህ በማለት ጮኻ ተረግመዋለች። ኮኪ ለሳምንታት ደጋግማ ውድቅ ከተደረገች በኋላ ራሷን በከፍተኛ ሁኔታ በማሳመን ለዛ 10 ሚሊዮን ብር ስትል እሱ ማሸነፍ እንዳለባት ትወስናለች። ብዙም ሳይቆይ እሱ በዛው ምሽት የገና ድግስ እያዘጋጀ መሆኑን ስትሰማ ወዲያውኑ አዲስ ተነሳሽነት በማግኘት የድግስ ልብስ ለብሳ ወደ ዝግጅቱ ትሄዳለች። በቆንጆ ሴቶች ተከቦ የነበረው ጥጋበኛው ወጣት ግን ሁሉንም ውድቅ ያደርጋል። በዚህ መሃል የወንድ ፍቅረኛው ነው ተብሎ የሚወራው ሌላ ወንድ ልጅ በቦታው ደርሶ በቀጥታ ወደሱ በመሄድ ባለፈው የተፈጠረው ክስተት ሙሉ በሙሉ አለመግባባት እንደነበረና አንዲት ሴት እንዳታለለችው ለማስረዳት ይሞክራል። ኮኪ አታላይ ሴት የሚለውን ቃል ስትሰማ ሁኔታው በተደጋጋሚ በተሳሳተ መንገድ ተረድታ የቀድሞ ፍቅረኛቸውን ሊያድሱ ነው ብላ በመስጋት ወደፊት በመጋፋት በሁለቱ መሃል ትገባለች። ጥጋበኛውን ወጣት ለማጽናናትም የወንዶች አፍ በሙሉ ውሸት ነው፣ አንዴ ካታለለ በድጋሚ ያታለልሃል ስትል በከፍተኛ ድምፅ ትናገራለች። በቦታው የነበሩት እንግዶች በሙሉ ይደነግጣሉ። እሱ ግን ነገሩን ሲያስበው ምክንያታዊ ሆኖ ስላገኘው ያንን ሌላኛውን ወንድ ልጅ እንዲሄድ ይነግረዋል። ያም ልጅ በንዴት ጥሏቸው ይሄዳል። ጥጋበኛው ወጣት በድግሱ ላይ ያለው ፍላጎት ስለጠፋበት ጥሎ ሲወጣ ኮኪ ትከተለዋለች። በስሜት የተጎዳ መስሏት የለዘበ ድምፅ ልታጽናናው እየሞከረች ከወንዶች ጋር ካልተሳካልህ ሴቶችንም ሌላ አማራጭ ናቸው ትለዋለች። ንግግሯን ሳጨርስ ግን እሱ በድንገት ወደ እሷ አስጠግቶ ወገቧን በእጁ አቅፎ ሊስማት ወደ እሷ ሲጠጋ ኮኪ በፍርሃትና በድንጋጤ ትዋጣለች። ኮኪ ጥጋበኛው ወጣት ሴቶችን የሚወድ መሆን አለመሆኑን ለመፈተሽ እጇን ዘርግታ የልጁ ልብሶች መሳብ ትጀምራለች። ይህ ምንም የማያውቀው ምስኪን ወጣት ሁኔታውን መቋቋም አቅቶት በድንገት ኮኪን አልጋው ላይ ይጫናትና ወደ ታች ይይዛታል። ኮኪ እሱ ሙሉ በሙሉ በፍቅር የወደቀ መስሏት በምታስብበት በዛው ሰዓት እሱ በድንገት ቆሞ ፊቱን አዙሮ ወደ ኋላ እንኳን ሳይመለከት ጥሏት ይወጣል። ኮኪ በሁኔታው በጣም ትደነግጣለች። የ10 ሚሊዮን ሽልማት ከእጇ የመለጠ ያህል ይሰማታል። ለምን እንደከሸፈች ገና እያሰላሰለች ባለችበት ወቅት በዛ ጥጋበኛ ወጣት እናት የተላከች ረዳት መጣ ታገኛታለች። እናትየዋ ኮኪ ምን ደረጃ ላይ እንደደረሰች ስትጠይቃት ግማሽ ወሩ አልፎታል፣ ታዲያ ለምን እስካሁን አልተሳካላትም እያለች ነበር። ኮኪ ነገሩ ሊጠናቀቅ ትንሽ እንደቀረው በጥንቃቄ ለማስረዳት ብትሞክርም
እናትየዋ ግን በዚህ ሳትረካ ጥቂት መቅረት ማለት ከሙሉ ውድቀት ጋር አንድ ነው ትላታለች። በመጨረሻም ሌላ ግማሽ ወር እጨምርሻለሁ፣ ምንም አይነት ሰበብ አልቀበልም በማለት የመጨረሻ ማስጠንቀቂያ ትሰጣታለች። ወደ ትምህርት ቤት ስትመለስ ኮኪ ስለሌላ ነገር ማሰብ አይሆንላትም። ነገር ግን በድንገት ጥጋበኛው ወጣት ራሱ መኪናውን እየነዳ መጥቶ በተማሪዎቹ ሁሉ ፊት ወደ መኪናው እንድትገባ ይጋብዛታል። ኮኪ ሙሉ በሙሉ ደንግጣ ምንም አማራጭ ሳታገኝ ወደ መኪናው ትገባለች። ልክ መኪና ውስጥ እንደተቀመጠች ስሜቷ እንደ በረዶ ቀዝቃዛ የሆነውን ወንድ ማባረር እንደሰለቻትና ከእንግዲህ በኋላ ለፍቅር ብላ ራሷን ዝቅ እንደማታደርግ ትገልጻለች። እሱ ግን ንግግሯ ሙሉ በሙሉ ችላ በማለት መኪናውን በቀጥታ ወደ አንድ ሆቴል ይወስዳታል። ኮኪ ወዲያውኑ ምቾት ያጣችና ያልተለመደ ስሜት እየተሰማት እያለ እሱ ክፍል እንድትይዝ ይነግራታል። ለመሆኑ ሴት ልጅ ክፍል መያዝ የጀመረችው ከመቼ ወዲህ ነው ብላ በድጋሚ ብደነግጥም እሱ ግን በተረጋጋ ድምፅ ወጪውን በሙሉ እንደሚተካላት ይነግራታል። አማራጭ ያጣችው ኮኪ በፍርሃት ወደ ሆቴሉ የፊት ጠረጴዛ ስትሄድ በቀጣዩ ሰከንድ እዛ የሚሰራው ጓደኛዋ ትተዋወቃለች። ለእሷ ትልቅ መሸማቀቅ ነበር። ኮኪ ሁኔታውን በፍጥነት ለማስረዳት ብትሞክርም ጓደኛዋ ግን ጥጋበኛውን ወጣት አይታ ምንም ሳታቅማማ በሆቴል ውስጥ ያለውን በጣም ውድና ቅንጡ ክፍል ትይዝላቸዋለች። ኮኪ ለማስረዳት ደጋግማ ብትሞክርም ጓደኛዋ ግን አሁን ይበልጥ ነገሩ እውነት እንደሆነ አምና ትልቅ የመከላከያ ሳጥን በእጇ ላይ ታስጨብጣታለች። ኮኪ ደንግጣ አያስፈልገኝም በማለት እምቢ ስትል በዚህ ጊዜ ጥጋበኛ ወጣት በረጅሙ ጣልቃ በመግባት እኔ አስቀድሜ 3 ሳጥን ገዝቻለሁ ከበቂ በላይ ነው በማለት በተረጋጋ ድምፅ ይናገራል። ኮኪ በዛው ቅጽበት መሬት ተሰንጥቃ ብትውጣት ትመርጥ ነበር። በመጨረሻም አብረው ወደ ክፍሉ ይገባሉ። ጥጋበኛ ወጣት ግን በህይወቱ ለመጀመሪያ ጊዜ ከሴት ልጅ ጋር ቀጠሮ መያዙ ስለሆነ ምንም ማድረግ እንዳለበት ግራ ገብቶት በሰውነቱ ላይ መሸማቀቅ እየታየበት ይቆማል። ኮኪ በነገሩ ተበሳይታ የልጁን ሻንጣ ስትከፍተው በውስጡ 3 ሙሉ የመከላከያ ሳጥኖችን ታገኛለች። በዚህ ጊዜ ዓለሟ የተደፋባት ያህል ይሰማትና ጥጋበኛ ወጣት በመጨረሻም ድፍረቱን አጣጥሞ ሸሚዙን መፍታት ይጀምራል። ሁልጊዜ በእሱ ላይ እንደምትጠራጠር በመግለጽ ይወቅሳታል። ዛሬ ግን ራሱን ማረጋገጥ እንደሚፈልግ ተናግሮ ኮኪም ይህንን ስትሰማ አይኖቿ ወዲያውኑ ይበራሉ። እሱም በራስ መተማመን ስሜት አልጋው ላይ ይገፋትና ኮኪ አይኖቿን ጨፍና የልብ ምቷ ይፈጥናል። ነገር ግን እሱ ወደ እሷ ሲጠጋ በድንገት እግሩ ያንሸራትተውና ወገቡ በጣም ይጣመማል። ያ የነበረው የፍቅር ስሜት ወዲያውኑ ይበራል። ኮኪም ወደ እውነታው ተመልሳ ልጁን ወደ ጎን በመግፋት ወዲያውኑ ወደ ዶክተር ትደውላለች። ዶክተሩ በፍጥነት ይደርሳል። ያቺ በሆቴል መግቢያ ላይ ያገኛቻቸው ጓደኛዋ ነገሩን ከዳር ቆማ እያየች በአፏ እጇን ጭና ትስቃለች። ብዙም ሳይቆይ እሱ በአልጋ ላይ ተጭኖ ይወሰዳል። ጓደኛዋ ምላሷን እያጣጣች በጣም ከብዶባችኋል፣ በሚቀጥለው ጊዜ እባክሽን እዚህ ድረስ አትሄዱ ስትል ትመክራታለች። ኮኪ እንደገና በማህበራዊ ህይወቷ ትሸማቀቅ ጀመር። በዚህ መሃል ሌላ ያልተጠበቀ ነገር ይፈጠራል። የኮኪ ባንክ አካውንት ውስጥ 3 ሚሊዮን ይገባል። ወዲያውኑም ከጥጋበኛው ወጣት እናት መልእክት ይደርሳታል። እናቱ ነገሩን ሁሉ በተሳሳተ መንገድ ተረድታ ኮኪ የተሳካ ነገር ያደረገች መስሏታል። ያ የገባው ገንዘብ ቅድመ ክፍያ እንደሆነና ኮኪ ነገሮችን ቀስ ብላ እንድታደርግ ትመክራታለች። ኮኪ በመጨረሻ እውነቱን ትረዳለች። በመካከላቸው ምንም የተፈጠረ ነገር የለም። ከእናቱ ሌላ መልእክት ይመጣል። ኮኪ የልጁ የሴት ጓደኛ መሆን የምትችለው የቀረው 70 ሚሊዮን ሲገባ ብቻ እንደሆነ ትገልጽላታለች። ኮኪ ወገቡ የተጎዳው ልጅ እያሰበች አሁን እንዴት አድርጋ ከሱ ጋር የፍቅር ግንኙነት እንደምትጀምር ግራ በመጋባት አእምሮዋ ባዶ ይሆናል። ጥጋበኛ ወጣት ብዙም ሳይቆይ ወደ ቤቱ ይመለሳል። ከእንቅልፉ ሲነቃ ከታች አካባቢው ላይ የሆነ በጣም ያልተለመደና መጥፎ ስሜት ይሰማዋል። ረዳቱ በጣም በተረጋጋ ድምፅ ወገብህ ተጎድቶ በነበረበት ጊዜ ዶክተሩ ተጨማሪ ቀዶ ጥገና አድርጎልሃል ይለዋል። በትክክልም ምን እንደተቆረጠ ግን በሚስጥር ይተወዋል። በዛም ቅጽበት ኮኪ በሌሊት ልብስ ሆና ብቅ ትላለች። በሐሳብ ተውጣ የልጁን ወገብ ለማየት ስትጠጋ እሱ ወዲያውኑ ይደነግጣል። ምክንያቱም እውነቱን እንዳታውቅበት ይፈራል። አንሶላውን ለመሳብ እርስ በርስ መጓተት ይጀምራሉ። በድንገት ግን እሷ ተንሸራታ በልጁ ቅፍ ውስጥ ትወድቃለች። አይን ላይም ሲገጣጠሙ በውስጣቸው ያለው ስሜት ይገነፍላል። በዚህ መሃል ግን የከፋው ነገር ይከሰታል። የልጁ ፊት በህመም ይገረጣል። ኮኪ ማርኪዮ ስትል እሱ ግን በህመም ተውጦ እንደገና ዶክተር እንዲጠራለት ይጮሃል። ኮኪ ጥጋበኛውን ወጣት ቀስ አድርጋ ብቻ ነበር የገፋችው። ነገር ግን ነርሷ በድንገት በክፍሉ ጎትታ አስወጣቻት። ኮኪ ሙሉ በሙሉ ግራ በመጋባት ከዛም ከውስጥ የህመም ጩኸት ተሰማ።
የጥጋበኛው ወጣት የቀዶ ጥገና ቁስል ተከፍቶ ነበር። ምንም የማታውቀው ኮኪ በጣም ትደነግጥና ጉዳቱን ያደረሰችው እሷ መስሏት ስለነበር እሱን በጥሩ ሁኔታ ለመንከባከብ ወሰነች። ጥጋበኛው ወጣት በአካል የደከመ ብቻ መስሏት ጥርጣሬ የሚጨምሩ ምግቦችን በሙሉ በጠረጴዛ በሰለች። ኮኪ ምግቡን ይዛ ወደ ክፍሉ ሲያያት መናፍስት ያየ ይመስል በጣም ደነገጠ። እሷ ግን በየዋህነት ፈገግ ብላ ምርጥ አልሚ ምግቦችን በኩራት አቀረበችለት። እሱ ምላሽ ከመስጠቱ በፊት አንድ ማንኪያ ሙሉ ምግቡን አፉ ውስጥ ከተተችበት። የቤቱ አስተዳዳሪ እንኳን በድንጋጤ ደረቀ። በዚህ ብቻ ሳታበቃ አንድ ትልቅ ኩባያ የእጽዋት መጠጥ አንስታ በቀጥታ አፉ ውስጥ አፈሰሰችው። በዛ ቅጽበት የልጁ አካል መጥፎ ምላሽ ተሰጥቶ የቀዶ ጥገና ቁስሉ እንደገና ተቀደደ። አስተዳዳሪው ጮሆ ዶክተር በመጥራት ነርሷም ኮኪን ጎትታ አስወጣቻት። ኮኪ ምን እንደተፈጠረ ስትጠይቅ አስተዳዳሪው አመንትቶ እውነቱን ነገራት። እሱ ልዩ ሕክምና ሂደት አድርጎ እንደነበር አስረዳት። ኮኪ በፍርሃት በጣም ደነገጠች። ዶክተሩ በቁም ነገር ወጥቶ አንድ ጊዜ ከጨማሪ ቁስል ከተቀደደ የሚጠገን ነገር አይኖርም ሲል አስጠነቀቃት። ኮኪም እንግዲያውስ ዛሬ ማታ መለሳለሁ አለች። የአስተዳዳሪው አይኖች በድንጋጤ ፈጠጡ። በዛኑ ምሽት ኮኪ እንደገና በክፍሉ ውስጥ ታየች። እሱ ሊደነግጥ ሲል ምንም እንደማታደርግ ማለችለት። ነገር ግን አስተዳዳሪው በድጋሚ ሮጦ በመግባት እንደገና ከተሰበረ ማንም ሊያድን አይችልም ሲል ጮኸበት። ኮኪ ይሄኔ አንድ ሀሳብ መጣላትና በጸጥታ ከክፍሉ ወጣች። ከጥቂት ሰከንዶች በኋላ ብዙ መጽሐፍትን ታቅፋ ስትመለስ እሱ እንደገና በድንገት ተዋጠ። እኩለ ሌሊት ላይ ጥጋበኛ ወጣት መኝታ ክፍል በስውር ስትገባ እሱ እንደገና ልታኮፍበት የመጣች መስሎት ደንግጦ ከአልጋው ላይ ሊነሳ ምንም አልቀረውም ነበር። ነገር ግን ኮኪ በርካታ የፍቅር ልብ ወለድ መጽሐፍትን አልጋው ላይ ታስቀምጥለታለች። በኮኪ አእምሮ ውስጥ ይህ በወንድና በሴት መካከል ያለው ፍቅር በዓለም ላይ እጅግ ውድ ነገር መሆኑን እንዲረዳ የምታደርግበት ብቸኛው መንገድ ይህ ነው የሚል ሐሳብ ነበር። ኮኪ አንዱን የፍቅር መጽሐፍ ከፍታ የድርጅት የበላይ ኃላፊዎች የሚጠቀሙባቸውን የፍቅር ጥቅሶች በከፍተኛ ስሜት ድምጿን ከፍ አድርጋ ማንበብ ስትጀምር እሱ ግን ይህንን ጨቅጫቃ ንባብ ሊታገሰው አልቻለም። ወዲያውኑ ንግግሯን ያቋርጣታል። እሱ እነዚህን ታሪኮች የሰው ልጅ የማሰብ ችሎታ የሚሳደቡ መሆናቸውን በመግለጽ በታሪኩ ውስጥ ያለችውን ሴት በግልጽ የገንዘብ ፍቅረኛ መሆኗን ይናገራል። በዚህ ጊዜ የኮኪ ልብ ይደነግጣል። ኮኪ በድንገት አንዲት ሴት ወደ አንተ የምትቀርበው ለገንዘብ ብቻ ቢሆንስ የሚል አስፈሪ ጥያቄ ትጠይቀዋለች። እሱ ግን ምንም ሳይደነግጥ በብርድ ስሜት ፈገግ ብሎ የዛን ጊዜ ምንም አይነት አሻራ ሳታስቀር ትጠፋለች ይላታል። ኮኪ በከፍተኛ ፍርሃት ትዋጥና በአእምሯ ውስጥ 100 የሚያህሉ አስከፊ መጨረሻዎች ይመላለሳሉ። ይህንን ስራ በአስቸኳይ ጨርሳ ከዚህ አደገኛ ሰው መራቅ እንዳለባት ተረዳች። ስለዚህ እሱን በቀጥታ ወደ ሳሎን በመውሰድ 100 የፍቅር ፊልሞችን እንዳዘጋጀችለት በኩራት ትነግረዋለች። ፍቅር ምን ያህል ውብ እንደሆነ ስታይ አንተም ለራስህ ትመኘዋለህ ስትል ታስረዳዋለች። በመቀጠልም ፊልሙን ትከፍትለትና እሱም ማየት ይጀምራል። ኮኪ ግን ሶፋው ላይ እጆቿን አጣጥፋ ቀስ በቀስ በከባድ እንቅልፍ ክትተኛለች። እሱ ስለ ፊልሙ ታሪክ ሊያወራላት ወደ እሷ ሲዞር እንደ ድንጋይ ተኝታ ያገኛታል። ያንን ረጋ ያለና ሰላማዊ ፊቷን እየተመለከተ ቀስ እያለ ወደ እሷ ይጠጋል። እሱ ሊስማት ጥቂት ሲቀረው ኮኪ በድንገት ትነቃለች። ወዲያውኑ ስለ ፍቅር እንደገና ማውራት ትጀምራለች። ለሴቶች ምንም አይነት ስሜት ተሰምቶት የማያውቅ እንደሆነ ትጠይቀዋለች። እሱ ግን እያሾፈ ከወንዶች ጋር መሆን ይቀላል፣ የበለጠ ምቾት አለው ይላታል። ኮኪ በንግግሩ ክፉኛ ትደነግጥና ነገር ግን በድንገት ታዝንለታለች። የሴትን ሙቀት አግኝቶ ለማያውቅ ወንድ በማሰብ ሳታስበው በድንገት ታቅፈዋለች። በዚህ ጊዜ እሱ አይገፋትም ነበር፣ ይልቁንም ወደ እሷ ይበልጥ ይጠጋል። በመቀጠልም እሱ በክንዶቹ አንስቶ ያቅፋታል። ኮኪም ተልኮዋ መሳካቱን ወዲያውኑ ተረዳች። በማግስቱ ጠዋት የእሱ እናት ትመጣለች። ለኮኪም 50 ሚሊዮን ዋጋ ያለው ጥቁር ካርድ ትሰጣታለች። መልእክቷ ግን ግልጽና ቀዝቃዛ ነበር። አሁን ልጇ ሴቶችን መውደድ ስለጀመረ ኮኪ አካባቢውን ለቃ መጥፋት አለባት። ወደ ውጭ ሀገር የምትሄድበትን ሰነዶችም ትሰጣታለች። ኮኪም ያደገችበት ምስኪን ህይወቷ ከእሱ የቅንጦት ዓለም ጋር እንደማይመጥን ተረድታ ለአንዴና ለመጨረሻ ጊዜ ለመጥፋት ትወስናለች። እናትየዋ ኮኪን በድንገት በመኪና ውስጥ አስቁማ ያንን 50 ሚሊዮን ዋጋ ያለውን ጥቁር ካርድ እጇ ላይ ትሰጣታለች። ከዛም ከልጇ እንድትርቅ ስምምነት ካደረገች በኋላ እስከ ነገ ድረስ ከሀገር እንድትወጣ ትነግራታለች። ኮኪ ሁኔታውን ስለምታውቅና ፍቅር የሚባለው ነገር ሁልጊዜም መሸጫና መግዣ እንደነበረ ስለምትረዳ በሚቀጥለው ቀን ወደ አውሮፕላን ማረፊያ ታመራለች። ነገር ግን ኮኪ አውሮፕላን ማረፊያ እንደገባች ጥጋበኛው ወጣት በድንገት በከፍተኛ ፍጥነት በመኪና ይመጣል። ሁሉም ሰው ወደ እሱ እያየ እሱ በቁጣ እየተቃጠለ ኮኪን ጎትቶ ያስቆማታል።
ከረባቱን አውልቆ እጆቿን አንድ ላይ ካሰራ በኋላ በሰው ሁሉ ፊት እየጎተተ ይዟት ይሄዳል። ኮኪ በሁኔታው ደንግጣ እሱ ግን ወደ ቤቱ ይዟት ሄዶ ስለ ፍቅር ልብ ወለድ መጽሐፍ ማንሳት ይጀምራል። በመጽሐፉ ላይ ዋናዋ ገጸ ባህሪ ለ3 ዓመታት ታስራ ነበር፣ አንቺስ ስንት ዓመት ይሁን የምትፈልጊው ይላታል። ኮኪ ግን እናቱ እንደምታድናት እርግጠኛ ስለነበረች ምንም አትፈራም። በዚህ ጊዜ እሱ ሁሉንም ነገር ተረድቶ ስንት ነው የተከፈለች ብሎ ይጠይቃታል። ኮኪም ሚስጥሩ እንደወጣ ታውቃለች። እውነቱን ያንን ጥጋበኛ ወጣት በጣም ያቆስለዋል። በ50 ሚሊዮን ስለሸጠችው ሊያፈዝባት ቢሞክርም ኮኪ ግን በድንገት ታለቅሳለች። ምክንያቱም 500 ሺህ እንኳን ቢሆን ለሞቱት ወላጆቿ ከተከፈለው ካሳ በላይ እንደሆነና እሱ የሚንቀው ገንዘብ ለሷ ሙሉ ህይወቷ እንደሆነ ትጮህበታለች። እሱ ቁጣውን መቆጣጠር አቅቶት የቼክ ደብተሩን ያወጣና እየቀደደ ፊቷ ላይ ይወረውርባታል። ውርደቱ የሰበራ ኮኪ እሱን መልሳ ለመጉዳት ስትል የተበታተኑትን የቼክ ቁርጥራጮች አንድ ባንድ መልቀቅ ትጀምራለች። እሱም ይበልጥ ተናዶ ዘበኞቹ ለ24 ሰዓታት እንዲጠብቋትና ምንም አይነት ምግብ እንዳይሰጧት አዞ ይወጣል። ነገር ግን ብዙም ሳይቆይ ምግብ እያበሰለች ስለነበር የምግብ ጠረን ክፍሉን ይሞላዋል። አልፎ ተርፎም ዘበኞቹ አብረው እንዲበሉ ትጋብዛቸዋለች። ልክ ዘበኞቹ ሊበሉ ሲቀመጡ እሱ ምሳ ይዞ ይገባል። ዘበኞቹን አባሮ ካስወጣ በኋላ ወደ እሷ ያያል። በመጨረሻም ለመሆኑ መቼም ቢሆን ወደሽን ታውቂያለሽ የሚለውን ዋና ጥያቄ ይጠይቃታል። ኮኪም ዝም ትላለች። የእሱን የድሮ እብደትና አብረው ያሳለፉትን ደስተኛ ቀናት ታስታውሳለች። መልስ ከመስጠቷ በፊት ግን እሱ እንደገና በቁጣ ይፈነዳና ውጪ ይላታል። ኮኪ ወደ ኋላ ሳታይ መሄድ ስትጀምር ግን ወዲያው ያስቆማታል። ከዛም ህይወቱን ሙሉ በሙሉ የሚጸጸትበትን የመጨረሻ ቃል ከህይወት የጥፊ በማለት ይናገራታል። በሚቀጥለው ቅጽበት ኮኪ ወደ ውጭ ሀገር የሚበራ አውሮፕላን ውስጥ ሆና ለዘላለም ትሄዳለች። ቪዲዮው ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። አገኘታለሁ